አደይ ዴብን ብርሃን እንዳፈቀረችው ሰማች። በጣም ተደናገጠች። እንዴት እንደዛ ሊሆን ይችላል? ምን ማለት ነው ይሄ? ባሌን እንዴት ነው እህቴ ልታፈቅር የቻለችው? ብላት እንግዲህ ትደናገጣለች። ሊሊም እንዴት ነው እንደዛ ያደረግሽው? ለምን አልነገርሻትም? ለሽምግልና እዛ እንዲሄድ ለምን አልነገርሻትም? ፍቅረኛሞች እንዲሆናችሁ ለምንድን ነው ያልነገርሻት? ትላለች። እንግዲህ ሊሊም ያው በስንት መከራ ነው እንግዲህ የሱን ፍቅር እየተቀበለችው እና እህትሽማ እኮ ዴብን ልታፈቅር የቻለችው ያን ታማ የመጣች ሰሞን እኮ እሱን ስለሚንከባከባት ነበረ እና ዴብን ስለምታፈቅረው ብርሃን ሰሞኑን ወደ ከተማ መምጣቷ አይቀርም ብላ እንግዲህ የአዴን ቆሌ ነበር እየገፈፈችው። ሄለን እንግዲህ አበበን ተከትላ ወደ ከተማ መታለች። ከዚህ በፊት እንግዲህ እንትኗን የወሰደባት አበበ ነበርና ማለት ነው። ከዛም በኋላ የገጠር ባህል እንግዲህ አንዱ ወሰደውን አንዱ ያገባን በሚል ሁኔታ ምንም ባል ሊመጣላት ባለመቻሉ እስከዛሬ ድረስ አታገባ ቀርታ ያው ፈጣሪ እንግዲህ ሳይደግ ሳይጣላም ነው የሚባለው እና አበበን ተመልሶ ወደ ክፍለ ሀገር እንዲመጣላት አድርጎላታል። ያኔ ከመጣ በኋላ ግን እንኳን መጣልኝ ከአንተ ጋር እኮ ግንኙነት መኖራችንን ካወቁ በኋላ ምንም አይነት ወንድ ጠይቆኝ አያውቅም። እንዲያው ፈጣሪ ለእኔ ስናይ ላከህ ብላ በደስታ ነው የተቀበለችው። ከዛም በኋላ ወደ ከተማ ጠፍታ ልትመጣ ስትል አጎቷ ያታል። አጎቷ ካያት በኋላ ግን ሊመልሳት ሞክሮ ነበር ማለት ነው። እሷም ታዲያ ረባካ አጎቴ አሁንማ መሄድ ያለብኝ ያን ጊዜ አታውቅም እንዲህ ያኔ አበበ እንደዚህ ያረጋት ሴት ብሎ ሁሉም ሰው ሲያንቋሸሸኝ፣ ኧረ ይሄንን እድሌንማ ማሳለፍ የለብኝም ለቀቀው መንገዱን አጎቴ ብላ እንግዲህ ከአበበ ጋር ተከትላ መታለች። ከአበበ ጋር ተከትላ በመጣችበት ሰዓት ግን የተቀበለቻት አዴ ነበረች። ያው ሌሊ ቤት ቢሆንም ማለት ነው በደስታ ተቀበላቸዋለች። ነገር ግን አዴ የሆነ መርዶ ትነግራታለች። እኔ የምልሽ ሊሊም በነገራችን ላይ እንዴት ናቸው እነ ዴብ ደህና ናቸው ወይ ብላ ከጠየቀቻት በኋላ እኔ የምላችሁ አሁን ሰሞኑን ብርሃንም ወደ ከተማ መምጣት አይቀርም ትላለች። ማለት ለምን ነው የምትመጣው? አይ ብርሃን እኮ ዴብን ሳታፈቅረው አትቀርም ብላ ስትነግራት እንግዲህ ዴና ሊሊ በጣም ነበር እየደነገጡት። እንዴት እንደዚህ ሊሆን ይችላል አለች። እና እሷም ታዲያ ያው ባለፈው እኮ ታማ የመጣ ጊዜ ዴብ ሲንከባከባት ነበርና በዛ ነገር ነው መሰለው ፍቅር ይዟታል ብላ ቁጭ አለች። አይ ጉድ! ቀጣይ ክፍል በጣም ነው የሚያጓጓው ማለት ነው። ምክንያቱ ደግሞ ወይኔ አሁን እህትና እህት እንግዲህ ሊጣሉ ነው ማለት ነው። መናገር ነበረባት አደይ ማለት ነው። አደይ አጥፍታለች። ለብርሃን መደበቅ አልነበረባትም ማለት ነው። እንግዲህ ለማንኛውም የሚሆነው ዴብ ለማንኛውም እንደሚሆነው አብረን ነው የምንመለከተው ማለት ነው። እንግዲህ ሊሊ በነገራችን ላይ የባቡሬ ፍቅር ገብቶላታል። እያለቀሰች ብቻዋን እያለቀሰች ነበር ማለት ነው። ከድንገት ሊሊም ትመጣለታለች። ሊሊ ስታለቅስ አደይ ትመጣና ምንድን ነው ምን የተፈጠረ ነገር አለ እንዴ ብላ ስትጠይቃት እንዴ ባቡሬ እኮ ፍቅር ያዘው አለች። ወይኔ ማለት ከማን የሚያያዘው? ልጅቱንስ ማን እንደሆነች አላውቅም፣ ግን ፍቅር ያዘው ትላለች። አዴም እንዴ ታዲያ ቢይዘው አንቺ ምን ቸገርሽ? ለእሱ ስሜት የለኝም ብለሽ ነበር እኮ ነው ወይስ ለእሱ ስሜት አለሽ ብላ ትጠይቃታለች። ሊሊም እውነቱን ትጠይቃታለች። አዎ እውነቱን ትነግራታለች ለአዴ ማለት ነው። አዎ ስሜት አለኝ እና ታዲያ እሱ ከጠየቀሽ እሺ ማለት አለብሽ ስትላት፣ ሊሊ ደግሞ ወደኋላ አይ እሺ ማለትማ የለብኝም ታውቂያለሽ እኔ የተጎዳው ሰው ነኝ ብላ እንግዲህ ለአደይ ስትነግራት ቢሆንስ ሁሉም ወንድ አንድ አይደለም። ስለዚህ የፍቅር ጥያቄ ካቀረበልሽ በፍጹም እምቢ እንዳትይ መቀበል አለብሽ ብላለች። እንግዲህ ባቡሬም ያው የፍቅር ነገር እንግዲህ አያስበላ ያስተኛ አይደለ። ባቡሬም እንቅልፍ አጥቶ ሲንገላበጥ አድሮ በጠዋት ወደ ሊሊ ቤት ይመጣል። በጠዋት ወደ ሊሊ ቤት በመጣ ሰዓት ግን ሊሊ በጣም ደስ አላት። በደስታ ነበር የተቀበለችው። እንዴት በጠዋት ልትመጣ ቻልክ አለችው። ከአንገት በላይ እኮ ነው እንኳን መጣልኝ እያለች በውስጧ ማለት ነው። ከዛ በኋላ አይ አሞሻል ብዬ ብታይ እኮ እንደው እንቅልፍ ሳይወስደኝ ነው ያደረው። አሁን ግን ደስ ብሎሽ ስላየሁሽ እና ደህና ሆነሽ ስላየሁሽ በጣም ደስ ብሎኛል ይላታል። አዎ ደህና ነኝ አትጨናነቅ ብላ እንግዲህ
ታረጋጋዋለች። እሱም ምን የምልህ ከወሬው ታናጥበዋለች። አንቺ የምትይኝ ያቺ ልጅ እንዴት ሆነች አፈቀርካት ልጅ ብላ በምትጠይቀው ሰዓት ኧረ እሷን ታያት፣ እሷ እንዲሁ ምንም አይገባትም፣ ፍቅር አይገባትም። እሱ ስላፈቀረው እሷን ነው። በእርግጥ አደይም ነግራታለች። እሱ እኮ ያፈቀረው አንቺን ሊሆን ይችላል እኮ ብላታለች። እንዴት ነቃ ያክል ማለት ነው። እና ከዛሳ ከዛማ እንግዲህ እስካሁን ድረስ እኔ አልነገርኳትም። ነገር ግን አሁንም ድረስ በጣም አፈቅራታለሁ። እሷን ሳይ ልቤ ይመታል። እንደዛ ሲላት ግን እሷ በጣም እየተናደደች ነው። አደይ ሊሊ ማለት ነው በቅናት ይህ ምስኪን ነፈር ወይም ትቀበለዋለች ብዬ አስባለሁ። ምንም አትገፋው። እንግዲህ ሊሊም ባቡሬን እንደምታምነው ነግረዋለች ማለት ነው። ታምኛለሽ በሚላት ሰዓት አምንሃለሁ ብለዋለች። አንድ ሰው እንግዲህ የሚያምነው የሚወደውን ሰው ነው። የማይወደውን ሰው አያምንም። እሱም ታዲያ በመታመኑ አምንሃለሁ ስላለችው በጣም ነው ደስ ያለው ባቡሬ። አሹንም የሮማን ፍቅር አላስተኛ ብሎታል። እንዲሁ ልቤ የተቃጠለ እያለ ነበር ማለት ነው። ጭራሽ ክፍሏ ዘው ብሎ ይገባል። በነገራችን ላይ ፍቅር ወደ ቤቷ ተመልሳለች። ፍቅር እንግዲህ አሁንም አቃጠሯን አልተወችም እና እኔ የምልሽ እማዬ አሹ እና ሮማን አሹ ውጭ አብረው ሲያወሩ ዝም አልኩኝ። አሁን ደግሞ ጭራሽ ክፍሏ ገብቶ ማውራት ጀመረ። ፈቅደሽላቸው ነው ብላ ትላታለች። የፍቅር እናትም እውነትሽን ነው ወይስ እየቀለድሽብኝ ነው? አረ እውነቴን ነው እማዬ፣ ካላመንሽ ሄደሽ ማየት ትችያለሽ ትላታለች። የፍቅር እናትም እንግዲህ ትሄዳለች ማለት ነው። የፍቅር እናት ከመድረሷ በፊት ግን ሮማን ተደናግጣ ምን መሆንህ ነው? ወጥ ቤት ትመጣለህ? ዝም አልኩ። ጭራሽ ክፍሌ ትመጣለህ እንዴ? እትዬስ ቢያው ምን ይላሉ ስትለው፣ አረ ሮማን እያልቻልኩም አሁንስ ሊሆ ተቃጠልኩልሽ ብሎ እንግዲህ ፍቅሩን ሊገልጽላት ነበር የሄደው። እስከ ዛሬ ድረስ እንግዲህ ተሳክቶለት አያውቅም። አሹ መቼ ነው የሚሳካለት? መቼ ነው ተሳክቶ ፍቅሩን የሚገልጽላት? በቃ የፍቅር መቀስ እኮ አልታጣም። ሲፈልጉ በር ያንኳኳሉ፣ ሲፈልጉ ዘው ብሎ ይመጡባቸዋል። ብቻ አሁንም የፍቅር እናት ዘው ብላ ነው የገባቸው። አሹ ብላ አስደንግጠዋለች ማለት ነው። ምን አይነት መልስ ይመልስ ይሆን? አሟት ነው የሚለው እንግዲህ እንደለመደው። ሮማን እኮ አሟት ይላት መድኃኒት መጠጣው አምጥቼላት ይላል እንጂ መችስ ሌላ ምን ይላል? ምን ያማሃኛል? ሴት ክፍል ገብቶ ምን አይነት መልስ ሊሰጣት ይሆን? በእርግጥ የፍቅር እናት የዋህ ናት። ያሏትን ነው የምታምነው። እሺ ትላለች። ደስ የምትል እናት ናት። እንግዲህ ፍቅር ባለፈው ክፍል ነግራቸዋለሁ በነገራችን ላይ። ምክንያቱም ያስደነገጣት ወይ ቤዛ ናት ወይ የቤዛ ወንድም ነው ብያችሁ ነበር ማለት ነው። አሁንም የቤዛ ወንድም ነበር የመጣው። ምን ሆነሽ ነው እያለ ሲያናዛት ከእናቴ ጋር ተጣልቼ ነው ትለዋለች። ወደ ቤት ይዤሽ ልሂድ፣ ልክ እንዲያንቺ እኔም እህት አለችኝ፣ ድርቅ ያለች ያሏትን የማሰማህት አለችኝ፣ ወደዛ ይዤሽ ልሂድ ቢላት፣ ፍቅር ግን በፍጹም አልሄድም፣ ከዚህ መሄድ አልፈልግም ባለችው ሰዓት እሱም ደህና ደሪ ብሎ ጥሏት ሄዶ እንደገና አላስችል ብሎ ነው መሰል ተመልሶ መጣ። እንግዲህ እናትሽን አታስከፊያት፣ ሁሉም ነገር ካለፈ በኋላ ነው የሚቆጭ። እኔ እናቴ ላይ በፊት በጣም ነበረ ማሰቃያት፣ ግን ሞተችብኝ። ከሞተች በኋላ ግን ልደማ አላስቀምጠኝ አለ። ስለዚህ እናትሽ በጣም ጥሩ ሰው ናት፣ እናትሽን ተንከባከቢ፣ አታስከፊያት እያላት ነበር። ፍቅርም ይኸውልህ የኔ እናት ጥሩ ሰው ናት አውቃለሁ፣ ግን ደግሞ ከኔ ይልቅ ለሰዎቹ ነው የምታዳለው፣ ሰዎቹን ታስቀድማለች ከኔ ይልቅ ስትለው፣ ውይ እንደዛ ከሆነማ በጣም ጥሩ ሰው ናት ይላታል። ምን ማለት ነው እንዴ? ምክንያቱም ደግሞ ከአንቺ ከልጇ ሌሎችን ካስቀደመ ትክክለኛ እውነተኛ እናት ናት ማለት ነው እያለ እንግዲህ ሲተርክላት ነበረ። በመጨረሻ እንግዲህ እዛው ቁጭ ባሉበት እንቅልፍ ወስዷቸው ነግቶ ከዛ ኪንጎ ሲመጣ ያያቸዋል። እንደነዚህ ሁለት ልጆች ደግሞ እዚህ ምን እያደረጉ ነው ብሎ ገርሞት እንግዲህ ሲያወራ ፍቅር ትነቃና ተደናግጣ እንዴ አንተ ደግሞ እዚህ ምን ትሰራለህ ትለዋለች። ኪንጎም አንተ ደግሞ ከፍቅር ጋር ምን ትሰራለህ? ከፍቅር ጋር ሳይሆን ምን እየሰራቸው ነው በሚለው ሰዓት አንተ ደግሞ ታውቃታለህ እንዴ? ታውቃታለህ?
በሚለው ሰዓት እንግዲህ ኪንጎን መናገር አልፈለገም። ለማንኛውም ካወቃት እሺ፣ ካላወቃት የራሱ ጉዳይ ብሎ ሁለቶችም እንግዲህ በየፊናቸው ሄዷል። ፍቅር ግን ሄዳለች፣ ወደ ቤቷ ተመልሳለች። እናቷ ግን እንቅልፍ አልወሰዳትም ነበረ። በቃ የእናት አንጀት አይደለ ቁማ በሩን ስትመለከት ነበር ያደረችው። በቤዛ ወንድም ምክር ፍቅር ወደ ቤቷ ተመልሳለች። ወደ ቤቷ ስትመለስ ግን እናቷ በጣም ነበር ደስ ያላት። እንዴት አደርሽልኝ የኔ እናት፣ የት ሄድሽብኝ ነው ስትልኝ፣ ፍቅርም እናቴ አንቺ ብቻ እንደምትወጂኝ ገና ዛሬ አመንኩኝ። ለካ ሁሉም ሰው አይወደኝም፣ አባቴ እንኳን አይወደኝም። በቃ ከዚህ በኋላ አባቴ እያልኩኝ አላስጨንቅሽም። አይወደኝም ለካ። ለምንድን ነው የማይወደኝ? በቃ ከዚህ በኋላ ጥያቄም አልጠይቅሽም ብላ እናቷን እንግዲህ ይቅርታ ብላ ከእናቷ ጋር ተመልሳለች። ማን እንዴ ናት? ሁሉም አስመሳይ ነው። እናት ብቻ ፍቃ። ለማንኛውም ቀጣይ ክፍል የአደይንና የዴብን የብርሃንን ጉዳይቼ። ለማንኛውም ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁን አትርሱ። ነባሮች ላይክ እና ሸር አድርጎ አይከፈልበትም።